ሄሉ እንኳን ደስ አለሽ ልሻለሁ። ሄሉ የመጀመሪያ ፍቅረኛዋ ሽማግሌ ልኳል ወደ ቤተሰቦቹ። ናቲ እንደምታዩት በጣም ተናዷል። አንድ ተሳስቻለሁ ይቅርታ አድርግልኝ አንተን ነው የምወደው ብትለውም ናቲ አሻፈረኝ እኔ ይቅርታ አላደርግልሽም ስላት ነበረ። አሁን ግን በራሱ እያለቀሰ ነው። ሰላም እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ። ያዛዝናልም ያስደስታልም ማለት ነውና የዛሬ ቪዲዮ ለዚህ ቻናል አዲስ የሆናችሁ ቤተሰብ አድርጉኝ። ቤተሰብ ሆናችሁ የምትከታተሉ ከልብ 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 አመሰግናችኋለሁ። እንግዲህ መጀመሪያ ላይ እንደምታዩት ነው ማለት ነውና ሄሉ ልታገባ ነው። የመጀመሪያ ፍቅረኛዋ ወደ ቤተሰቦቿ ሽማግሌ ልኳል ማለት ነውና በቅርቡ ይጋባሉ። ሄሉና የመጀመሪያ ፍቅረኛዋ ማለት ነውና እና እኔም በጣም ደስ ብሎኛል። እኔ ለሄሉ የመጀመሪያ ሚዜዋ ነኝ ማለት ነውና ተመርጬ መርጣኝ እኔ ሚዜ ስላደረገችኝ እጅግ በጣም ደስ ብሎኛል ማለት ነውና ግን የተደበቀ አንድ ምስጢር ላወጣ ነው። ምክንያቱም ይሄ እውነት መታወቅ አለበት ብዬ አስባለሁኝ ማለት ነውና እንግዲህ ሄሉ ከናቲ ውጪ ሁለት ፍቅረኛ አላት። በቀደም እንግዲህ በተሰራው ስህተት ናቲ ሰምቶ ነበረ። ይቅርታ ብትለውም ናቲ እኔ ይቅርታ አላደርግልሽም ከአሁን በኋላ ከውስጥ አውጥቼሻለሁ ስላት ነበረ። ያኛው ፍቅረኛ ደግሞ በዚህ አጋጣሚ ተጠቅሞ ስለሚወዳት በፍጥነት ሽማግሌ ልኳል። በቅርቡ ይጋባሉ። በቅርቡ የነሱ ሰርግ ነው የሚሆነው ማለት ነው። ግን አንድ ግራ የገባኝ ነገር ቢኖር ማለት ነው እቺ ልጅ ሶስት ፍቅረኛ ነው ያላት። አሁን የምትጋባው ከአንዱ ጋር ነው እና ሁለቱ ፍቅረኞች በጣም አሳዘኑኝ ሲበዛ ማለት ነው። እና እስከ ዛሬ እነሱ ምንም ሳያውቁ ከሷ ጋር እየኖሩ ነበረ። አሁን ግን ሁለቱ ሜዳ ላይ ቀርተዋል። ከአንዱ ጋር ልትጋባ ነው። በእርግጥ እኔ ሚዜዋ ቢሆንም ደስ ቢለኝም ስራዋ አላስደሰተኝም ማለት ነው። እና እነዛዎቹም ወንድሞቼ ናቸው። በጣም አዛዝኖኛል። ይሄ አሁን እዚህ ላይ የምታዩት ይሄ ልጅ በፍቅር አይን ነው እያያት ስጦታ ሲሰጣት ማለት ነው። እና ይሄ ራሱ እኔ እንጃ መጨረሻ ላይ ምን እንደሚሆን እኔ አላቅምና ይሄ ነገር ከታወቀ ሁለቱ በጣም ይጎዳሉ። ናቲም እንደምታዩት ነው በጣም ጥቁር ልብስ ለብሶ በቃ አዘን ውስጥ ነው ያለው ማለት ይቻላል። እና ናቲ ራሱ በጣም አዝነዋል። ያዛዝናል። ምክንያቱም ድንገት ተነስተው ናቲ እንደምትወደው ነው እንግዲህ እኛ የምናውቀው ሚዲያ ላይ እንደምትወደው እንደምታፋቅረው ነው። ናቲም ግን ትንሽ ጥፋት አለው። ትንሽ ጥፋት አጥፍተዋል። እቺ ልጅ እሱን ለመፈተን ነበረ ያደረገችው እንጂ ሌሎቹን እሷ የምትወደው ናቲን ነው። በእርግጥ በጣም ናቲን ትወደዋለች። እነዛ ሁለቱ ደግሞ እሷን የሚወዱ ናቸው ማለት ነው። እሷ ግን አብልጣ የምትወደው ናቲን ነበረ። እና አሁን ከሱ ጋር ቢራ ጠጥቻለሁ እንደዚህ ሆኛለሁ ምናምን ብላ ናቲ ስትነግረው ናቲ በጣም ነው የተናደደባት እና ይቅርታ ብላ ራሱ እግር ላይ ወርቃ ናቲን ይቅርታ ጠይቃ ነበረ። ነገር ግን እኔ በፍጹም ይቅርታ አላደርግልሽም አላት ማለት ነው። እና ግን እንደውም ይቅርታ ያደርግላታል ብዬ አስቤ ነበረ። የእውነት የሚያፈቅራት ከሆነ እቺ ሴት ይቅርታ ያደርግላታል፣ እንደ በፊቱ አብሮ ይቀጥላሉ ብዬ ስጠባብቅ ነበረ። ናቲ ግን ይቅርታ አላደረገላትም ማለት ነው። እና እስተመማል ደረጃ ደርሰዋል። እኔ ይቅርታ አላደርግልሽም ማርያምን እያለ ምለዋል ማለት ነው። ስለዚህ ናቲ ከአሁን በኋላ ለሄሉ ይቅርታ አደርግላትም ማለት ነው። እና እሷም በዛ ነው እየተናደደችው እና በዚህ ውሳኔ ውስጥ የገባችው እንጂ እሱ ስህተቷን አይቶ እሷም ደግሞ ስህተቷ እንደሆነ አውቃ እሱን ይቅርታ ስትጠይቅ ይቅርታዋን መቀበል ነበረበት ናቲ ማለት ነው። ግን እየማለ ይቅርታ አላደርግልሽም ብሏት ነበረ ማለት ነው። አንድ የሚለው ነገር ቢኖር ማለት ነው የሚሰሩት ነገር ቀልድ ነው፣ እውነት ነው ብዬ እኔ አላስብም። ማለት ሄሉም እንደዛ ያደረገችው ማንኛውም ሰው ትክክለኛ ላይቭ ላይ የሚኖረው ኑሮ አለ፣ ሚዲያ ላይ ደግሞ የሚያሳየው ነገር አለ። አንድ እንደማይሆን እንግዲህ የሚታወቅ ነገር ነው። አንድ አይደለምና ማንኛውም ሰው ትክክለኛ ላይፉ ላይ ወይም ደግሞ ትክክለኛ ህይወቱ ላይ ሲሪየስ ነውና ግን ቀልድ እንደሆነ ናቲ እያወቀ እየማለ ነበረ ማለት ነው። ማርያምን ይቅርታ አላደርግልሽም እያለ እየማለ ነበረ።
ቀልድ እንደሆነ ያውቃሉ ከነ ጎደኞቹ ማለት ነው። ጎደኞቹም ጭምር ያውቃሉ። ነገር ግን ማላ ለምን አስፈለገ? ነገ እናንተ ይቅር ተባብላችሁ አብራችሁ የምትቀጥሉት ነገር ነው። ቪዲዮ ላይ የምናያችሁ ነገር ነው እና ዛሬ ላይ ለምን ትምላለህ? በውሸት ማላ ለምን አስፈለገ? ቀልድ ከሆነ ቀልድ ነው። እኛን ለማሳመን ወይም ደግሞ የቻናላችሁን ቤተሰብ ለማሳመን እውነት እንዲመስል ለማድረግ ብላችሁ ለምን እምነታችሁን ዝቅ ታደርጋላችሁ? ለምን ትምላላችሁ? ማላ ለምን አስፈለገ? ዛሬ እንደዚህ ሚለ እኔ ቅርታ አላደርግልሽም ከውስጤ አውጥቼሻለሁ ከአሁን በኋላ አልፈልግሽም የራስሽ ጉዳይ እያልካት ነገ እቅር ብላ ትቀጥላለህ ወይስ ትተዋለህ? ጥያቄ ስለሆነብኝ ነውና ይሄ ነገር ማላ አያስፈልግም። በቃ እኛ ችግር የለውም እናምናቸዋለን። እኛ የማመን ችግር የለብንም እና መማል አያስፈልግም እላቸዋለሁ። ብራንክም ስሩ ምንም ስሩ፣ ግን እውነት ያልሆነውን ነገር እዚህ ህዝብን ለማሳመን ብላችሁ የማታደርጉት ነገር የለምና ይሄ ነገር ቢቀር ደስ ይለኛልና ባትምሉ፣ በውሸት ባትምሉ ለእናንተም አያስፈልግም እላቸዋለሁኝና እንደዛ ነው። ሲጀመር ደግሞ ሄጅ አለው ተገናኝተልኛል ብለዋለች ከነጎደኛው። ለምን ለኛ ሳትናገሪ የመጀመሪያ ፍቅረኛሽ ጋር ሄድሽ ብሎ ነግሯታል ማለት ነው። እና ይሄ ምን ማለት ነው እንዴ? ብትነግር ትፈቅድላታለህ ወይስ ምን አስባችሁ ነው? የእውነታውን ማለት የመጀመሪያ ፍቅረኛ አለኝና ከሱ ጋር ልንገናኝ ነው ናቲ ፍቀድልኝ ብላ ብትጠይቀው አይ ሂጂ ሄሉዬ የኔ ፍቅር የኔ ውድ ብሎ ይፈቅድላታል? አያደርገውም ሲጀመር ማለት ነውና ለምን አልጠየቅሽውም? ለምን አልጠየቅሽኝም? ጎደኛው ራሱ ለምን አልጠየቅሽውም? ለምን አልናገርሽውም እያላት ነውና ይህ ነገር ደግሞ እሱም አይፈቅድላትም ሲጀመር ማለት ነው። ሁለቱም መጣላት ነው የሚሆነው እንጂ ሌላ አንደኛ ሲጀመር በቃ ያኛው ህይወት እዛ የቀረ ነው ያለፈ ነው። እሷም ደግሞ እሱን ትታ ወደ ናቲ መታለች። ከአሁን በኋላ እሷም እንደማታስበው ነው። ግን ደግሞ አንድ ሴት ከመጀመሪያው ፍቅረኛው ጋር አንድ የምትገናኘው የምትወድ ከሆነ ትገናኛለች፣ ከሱ ጋር ትሄዳለች። ሁለተኛ ነገር ደግሞ የሆነ እየተደበቀ ምስጢር እሱ ጋር ካለ ያ ምስጢር እንዳወጣበት ያ ምስጢር ለመሸፈን ስትል ከመጀመሪያ ፍቅረኛዋ ጋር ትገናኛለች ማለት ነው። እና ትንሽ ናቲ ራሱ ግር አስብሎታል ይሄ ነገር እና እየተደበቀ ነገር አለ ወይ እሱ ጋር ብሎ ጠይቋል። ያ ነገር እኔም በጣም ጥያቄ ፈጥሮብኛል እና ከናቲ ተደብቃ ከሱ ጋር የምትገናኝበት ምክንያት እኔ ምንም ሊገባኝ አልቻለም ማለት ነውና ብዙ ጊዜ እንደዚህ ያደርጋሉ ሴቶችም ወንዶችም ማለት ነውና ሴቶችም በጣም ወንዶችን ያስፈራሩ አሉ፣ ወንዶችም ደግሞ እንደዛው ሴቶችን ስለሚያስፈራሩ ማለት ነውና ለማንኛውም በውሸት ባትምሉ መልካም ነው የሚል እምነት አለኝ። ከተሳሳትኩኝ ይቅርታ።